ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናላችን ቤተሰቦች ዛሬ እጅግ ሰፋ ያለና ጥልቅ የሆነ ትንታኔ ይዘንላችሁ ቀርበናል። ጉዳዩ የመላው አፍሪካ ቀንድና የዓለማችን የንግድ መስመር የሆነው የቀይ ባህር ጉዳይ ነው። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ አዲስ አበባ ሲገቡ እንኳን ደህና መጡ ብቻ ተብለው አልታለፉም። ከጀርባው ትልቅ ዲፕሎማሲ ስራና የቢሊዮን ዶላሮች ስሌት አለ። በዛሬው ቪዲዮአችን አንደኛ ቻይና ለምን ኢትዮጵያን እንደመነሻ መረጠች፣ ሁለተኛ ስለ ቀይ ባህር የተነገረው ሚስጥራዊ ንግግር ትርጉሙ ምንድነው፣ ሶስተኛ ግብጽና ሶማሊያ የቻይናን ጉብኝት ለምን በስጋት ተመለከቱት የሚሉትን ነጥቦች አንድ በአንድ እንፈታቸዋለን። ይህ ቪዲዮ መረጃ ብቻ ሳይሆን ለዓመታት የሚቆይ የቀጠናው ፖለቲካ ትንታኔ ስለሆነ እስከ መጨረሻው አብራችሁን እንድትቆዩ ጋብዛለሁ። ለመሆኑ ዋንግ ይ እነማን ናቸው? ዋንግ ይ የቻይና ፖሊሲ ቀራጭና የፕሬዝዳንት ሺ ጂንፒንግ ቀኝ እጅ ናቸው። ወደ አዲስ አበባ የመጡት በኢትዮጵያ መንግስት ጥሪ ብቻ ሳይሆን ቻይና በአፍሪካ ያላትን የቀበቶና የጎዳና ጉዞ አደጋ ላይ እንዳይወድቅ ለመታደግ ነው። ኢትዮጵያ ወደ ብሪክስ ከገባች በኋላ የቻይና ቁጥር 1 ወዳጅ ሆናለች። ቻይና በኢትዮጵያ ውስጥ ከ15 ቢሊዮን ዶላር በላይ ኢንቨስትመንት አላት። ከባቡር መንገዱ እስከ ኢንዱስትሪ ፓርኮች፣ ከቴሌኮም እስከ ሳተላይት ቻይና እጇ የሌለበት ቦታ የለም። ነገር ግን አሁን ትልቁ ፈተና የባህር በር ነው። ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት ቻይናን አጣብቂኝ ውስጥ ከቷል። ለምን? ምክንያቱም ቻይና በጅቡቲ የጦር ሰፈር አላት። በሌላ ግንኙነት ደግሞ ከሶማሌ ጋር የቆየ ግንኙነት አላት። ዋንግ ይ አዲስ አበባ ላይ ሲናገሩ ኢትዮጵያ የባህር በር የማግኘት መብቷን እንደግፋለን ሲሉ በታሪክ ለመጀመሪያ ጊዜ ቻይና ለኢትዮጵያ ጥያቄ ድጋፍ ሰጥታለች። ይህ ደግሞ በሞቃዲሾና ካይሮ ሰማይ ላይ መብረቅ እንደመተኮስ ይቆጠራል። አሁን ወደ ዋናው ቁም ነገራችን ስንገባ ቀይ ባህር ለምን ለቻይና ያን ያህል አሳሰባት? በአሁኑ ሰዓት የሁቲ አማጽያን ቀይ ባህር ላይ በሚያደርጉት ጥቃት የዓለም ንግድ ተናግቷል። አሜሪካና ብሪታንያ አካባቢውን ለመቆጣጠር ፕሮስፔሪቲ ጋርደን የሚል ግብረ ኃይል አቋቁመዋል። ቻይና ደግሞ አሜሪካ ቀይ ባህርን ብቻዋን እንድትቆጣጠር አትፈልግም። ኢትዮጵያ ደግሞ የቀጠናው ሀያል ሀገር እንደመሆኗ በቀይ ባህር ላይ ወታደራዊና ኢኮኖሚያዊ መገኘት እንዲኖራት ቻይና ትፈልጋለች። የእስራኤል ሚና ከሰሞኑ እስራኤል ለሶማሌላንድ እውቅና መስጠቷ ቻይናን አስደንግጧል። ቻይና ምዕራባውያን ሶማሌላንድን ተጠቅመው ቀይ ባህርን እንዳይቆጣጠሩት ቀድሜ መግባት አለብኝ የሚል ስሌት ውስጥም ናት። ስለዚህ ዋንግ ይ አዲስ አበባ የመጡት ኢትዮጵያን ከምዕራባውያን ይልቅ ወደ እኛ ተጠጊ ለማለት ጭምርም ነው። ወደ ሀገር ውስጥ ጉዳይ እንመለስ። ኢትዮጵያ በአሁን ሰዓት ትልቅ የማይክሮ ኢኮኖሚ ማሻሻያ እያደረገች ነው። የብር ምንዛሬ መለዋወጥ፣ የዋጋ ግሽበትና የውጭ ዕዳ ጫና መንግስትን ፈትኖታል። ዋንግ ይ ይዘው የመጡት ሌላ ትልቅ ዜና የዕዳ ሽግሽግ ጉዳይ ነው። ቻይና የሰጠችው ብድር እንዲራዘም ወይም የተወሰነው እንዲሰረዝ ስምምነት ላይ ተደርሷል። ይህ ማለት መንግስት አሁን ያለበትን የዶላር እጥረት ለመቅረፍ ትልቅ ትንፋሽ ያገኛል ማለት ነው። የኪውአር ኮድና የግብር ጉዳይ፣ ይህ ሁሉ ዲፕሎማሲ ከእያንዳንዱ ነጋዴ ኪስ ጋር ይገናኛል። መንግስት በቴክኖሎጂ የታገዘ ግብር አሰባሰብ ኪውአር ኮድ የጀመረው ከቻይና ያገኘውን የብድር እፎይታ ለማስቀጠል ውስጣዊ ገቢን እያሳደግኩ ነው ብሎ ለማሳመንም ጭምር ነው። ስለዚህ ወዳጆቻችን የዋንግ ይ ጉብኝት ከቀይ ባህር ማዕበል ተነስቶ እስከ አዲስ አበባ ሱቆች ድረስ የሚዘልቅ ሰንሰለት አለው። ለማጠቃለል ያህል የዋንግ ይ ጉብኝት ኢትዮጵያ በቀጠናው ያላትን የበላይነት የሚያረጋግጥ ነው። ቻይና ለባህር በር ጥያቄያችን እውቅና መስጠቷ ታሪካዊ ክስተት ነው። ሆኖም ግን ይህ ጉዞ አልጋ በአልጋ አይደለም። ከፊት ለፊታችን 3 ትልልቅ ጥያቄዎች አሉ። አንደኛ፣ ሶማሊያ የቻይናን አደራዳሪነት ትቀበላለች? ሁለተኛ፣ አሜሪካ ለቻይናውያን እንቅስቃሴ ምን ምላሽ ትሰጣለች? ሶስተኛ፣ ኢትዮጵያ የቻይናን ድጋፍ ተጠቅማ በሰላማዊ መንገድ የባህር በር ባለቤት መሆን ትችላለች? እኛም እነዚህን ጉዳዮች በንቃት እየተከታተልን ለእናንተ እናደርሳለን። እናንተስ በዚህ ዙሪያ ምን ትላላችሁ? ቻይና በእርግጥም የኢትዮጵያ የልብ ወዳጅ ናት ወይስ የራሷን ጥቅም ብቻ እያሳደደች ነው? ፒስፉል አክሰስ የሚለው ቃል የሶማሊያን ሉዓላዊነት ሳይነካ እንዴት ሊተከበር ይችላል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ይህንን ትንታኔ ስለተከታተላችሁ ከልብ እናመሰግናለን። ቪዲዮውን ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ሰፋ ያለ መረጃ እስክንገናኝ ሰላም ለሀገራችን፣ ሰላም ለሁላችሁ። ቸር ያቆየን።